ሰላም ጤና ይስጥልን ውድ የኢትዮ ሄልዝ ቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ተጠፋፍተን ነበር። እኔም ወድጄ አልነበረም፣ ሲኦሲ ኔክስት ኤግዛም ደርሶብኝ ነበር። አሁን ግን ያን መሰናክል አልፌ እዚህ ከእናንተ ጋር ፊት ለፊት ተገናኝተናል። ስለዚህ ብዙ እህት ወንድሞቼ ሲኦሲ ኔክስት ኤግዛም ሲያስቸግራችሁ ሲያስጨንቃችሁ ያለሁኝ እና ምንድነው የምናደርገው? እኔ የቻልኩትን ያክል አግዛችኋለሁ። አሁን በፊት ስለ ሲኦሲ እና ስለ ኤግዚት ኤግዛም እርግጠኛ ሆኜ ማውራት አልችልም ነበር፣ ቢኮዝ ገብቼ ያላየሁት ነገር ነበር። አሁን ግን ኤግዚት ኤግዛም ገብቼ አይቻለሁ፣ ሲኦሲም ገብቼ አይቻለሁ። ስለዚህ ስለ ኤግዚት ኤግዛም ስለ ሲኦሲ አፌን ሞልቼ መናገር እችላለሁ ማለት ነው። ስለዚህ ምን ጥያቄ ይመጣል፣ በምን አይነት መልክ ነው የሚወጣው፣ እንዴት ይሰራል የሚለውን ነገር አብረን እያየን እንሄዳለን ማለት ነው። ውድ ቤተሰቦቼ ከዚህ በፊትም ብዙ ቪዲዮ ዩቲዩብ ላይ ሰርቻለሁ። እነሱን ቪዲዮዎች ያዩ ልጆች 100% እርግጠኛ ሆኜ የምነግራችሁ ነገር ቢኖር ሲኦሲም ያልፋሉ፣ ኤግዚት ኤግዛም ያልፋሉ። ምክንያቱም እኔ ሲኦሲም ኤግዚት ኤግዛም ገብቼ ሳይ እኔ ከሰራኋቸው ቪዲዮዎች ብዙ ጥያቄ እንደወጣ ስላየሁ ነው ማለት ነው። ስለዚህ ሳትጨናነቁ ሾርት ኖት አውጡ፣ ቪዲዮዎቹን ተመልከቱ። ሾርት ኖት ያወጣችሁትን ደግሞ ማንበብ ብቻ ነው፣ ታልፋላችሁ 100%። ብዙም ጊዜ ቲክታክ ላይ አጫጭር ቪዲዮዎችን እለቃለሁኝ። እነዛ ቪዲዮዎች ከዩቲዩብ የመጡ ናቸው። በመሃል ነው ከታርግ የምለቀው፣ ቢካዝ ዩቲዩብ ላይ የምለቀው 30 ደቂቃ 40 ደቂቃ ምናምን ስለሆነ ያን ሁሉ ቲክቶክ ላይ አፕሎድ ለማድረግ ትንሽ ያስቸግራል። ቲክቶክ ላይ አጫጭር ቪዲዮዎችን አይታችሁ ቀጣይ ፓርት ምናምን የምትሉ ልጆች ዩቲዩብ ላይ ስትሄዱ ሙሉ ቪዲዮ ስለምታገኙ እዛው ላይ ሄዳችሁ ዳውንሎድ ማድረግም ትችላላችሁ፣ መመልከትም ትችላላችሁ ማለት ነው። የዩቲዩብ ሊንክ ደግሞ ቲክቶክ ባዮ ላይ አለ፣ ወይም ደግሞ ዩቲዩብ ላይ ሄዳችሁ ኢትዮ ሄልዝ ቲዩብ ብላችሁ ሰርች ስታደርጉ ይመጣላችኋል ማለት ነው። ስለዚህ ከዚህ በኋላ ጥያቄውን ባየሁት መሰረት እሱ ላይ ፎከስ አድርጌ አንዳንድ ኢንፎርሜሽን ሼር አድርግላችኋለሁ ማለት ነው። ቲክታክ ላይም አዲስ ከሆናችሁ ፎሎ አድርጉኝ፣ ዩቲዩብ ላይም አዲስ ከሆናችሁ ሰብስክራይብ አድርጉ። ሁሌ የምለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ ማለት ነው። ለጓደኞቻችሁ ደግሞ ሼር አድርጉላቸው። ኤግዚት ኤግዛም ላይ የሚበዛው ነገር ምንድነው? ታይፕስ ኦፍ ፕላኒንግ ነው። ፕላኒንግ በዋናነት 4 ክላሲፊኬሽኖች አሉት። አንደኛው ስትራቴጂክ ፕላኒንግ ነው። ሁለተኛው ታክቲካል ፕላኒንግ ነው። ሶስተኛው ኦፕሬሽናል ፕላኒንግ ነው። አራተኛው ደግሞ ኮንቲጀንሲ ፕላኒንግ ነው ማለት ነው። ስትራቴጂክ ፕላኒንግ የሚባለው አንድ ማናጀር ለረጅም ዓመት አሳካለው አደርጋለሁ ብሎ የሚያቅደው እቅድ ነው ማለት ነው። አንድ ተቋም ላይ አንድ ቶፕ ሌቭል ማናጀር ለረጅም ለ10 ዓመት ሊሆን ይችላል፣ ለ15 ዓመት ሊሆን ይችላል፣ ለ5 ዓመት ሊሆን ይችላል የሚያቅደው እቅድ ይህ ስትራቴጂክ ፕላኒንግ ይባላል። የሚታወቀውም ሎንግ ተርም ፕላኒንግ ይባላል። ሁለተኛው ደግሞ ታክቲካል ፕላኒንግ ነው። ይህ ደግሞ ብሬክ ዳውን ኦፍ ስትራቴጂክ ፕላኒንግ ነው። ስትራቴጂክ ላይ ያወጣውን ፕላኒንግ ብሬክ ዳውን እያደረገ እስከ 1 ዓመት ሊሆን ይችላል፣ እስከ 1 ወር ሊሆን ይችላል። ስትራቴጂክ ላይ ያወጣውን ፕላኒንግ ብሬክ ዳውን አድርጎ በየክፍለ ጊዜው የሚመድብ ከሆነ ይህኛው ደግሞ ታክቲካል ፕላኒንግ ይባላል ማለት ነው። ሶስተኛው ደግሞ ኦፕሬሽናል ፕላኒንግ ነው። ይህኛው ደግሞ ዴይ ቱ ዴይ የሚሰራውን አክቲቪቲ ፕላን የሚያወጣ ከሆነ ይህኛው ኦፕሬሽናል ፕላኒንግ ይባላል። አራተኛው ደግሞ ኮንቲጀንሲ ፕላኒንግ ነው። ይሄ ደግሞ ተቋሙ ላይ አደጋ በሚደርስበት ጊዜ ችግር በሚደርስበት ጊዜ ወዲያውኑ ያን አደጋ ለመከላከል ያን ችግር ለመፍታት የሚያቅዱት እቅድ ነው ማለት ነው።